I was a student last year. Were you a student last year? Yes, I was a student last year. No, I wasn't a student last year. ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ እንግሊዘኛ መናገር ትጀምራላችሁ። Hello everyone, welcome to my channel. Today I'm gonna teach about past identity. በዚህ ቪዲዮ ወይዝና ወይርን ተጠቅማችሁ ስለ በፊት ማንነታችሁ እንዴት አድርጋችሁ በቀላል መልኩ ማውራትም ሆነ ጥያቄ መጠየቅ እንደምትችሉ እናያለን። ስለ ፓስት አይደንቲቲ ወይም ደግሞ ስላለፈ ማንነታችን ለማውራት የሚጠቅመን በጣም ቀላል የሆነ ስትራክቸር አለ። ስትራክቸሩም የሚሆነው ሳብጀክት ፕላስ ወዝ ዌር ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት ነው። ስትራክቸሩን ግልጽ ላድርግላችሁ። ሳብጀክት ማለት ሰባቱ ፕሮናውኖች ወይም ደግሞ ሰባቱ ተውላጠ ስሞች ማለት ነው። ስምን ሊተኩልን የሚችሉ ሰባቱ ተውላጠ ስሞች እነርሱም አይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ፣ ኢት እነዚህን ሰባቱ ፕሮናውኖች በሳብጀክት ቦታ ላይ እያስገባን እንሰራለን ማለት ነው። ፕላስ ወዝ ዌር። ወዝ ዌር ማለት ወዝንና ዌርን በአንድ ላይ እንጠቀማለን ማለት ሳይሆን አሁን ከጠራናቸው ስሞች ውስጥ ለወዝ የምንጠቀም ስም አለ፣ ለዌር የምንጠቀማቸው ስሞች አሉ ማለት ነው። ወዝን የምንጠቀመው ለአራቱ ስሞች ሲሆኑ ዌርን ደግሞ የምንጠቀመው ለሶስቱ ስሞች ይሆናል ማለት ነው። ወዝን ለአይ፣ ለሂ፣ ለሺ፣ ለኢት ስንጠቀም ዌርን ደግሞ ለዊ፣ ለዩ፣ ለዘይ እንጠቀማለን ማለት ነው። አይ ወዝ፣ ሂ ወዝ፣ ሺ ወዝ፣ ኢት ወዝ። በዌር ደግሞ ዊ ዌር፣ ዩ ዌር፣ ዘይ ዌር አድርገን እንሰራለን ማለት ነው። ፕላስ ናውን። ናውን ማለት ማንነታችሁን ሊገልጽላችሁ የሚችሉ ስሞች ማለት የተለያዩ ስሞች ስለ በፊት ማንነታችሁ ሊገልጹ የሚችሉ ስሞች ማለት ነው። ለምሳሌ በናውን ቦታ ላይ ስቱደንት፣ ቲቸር፣ ዶክተር፣ ነርስ፣ ማናጀር ኤንድትስ የመሳሰሉትን ማንነታችሁን ሊገልጽ የሚችሉ ስሞችን በናውን ቦታ ላይ እያስገባን እንሰራለን ማለት ነው። ፕላስ ኮምፕሊመንት። ኮምፕሊመንት ማለት ጊዜ አመልካች ማለት ጊዜን ሊያመለክትልን የሚችል ስለ ፓስት አይደንቲቲ ወይም ደግሞ ስለ በፊት ማንነታችሁ ወይም ደግሞ ስለ በፊት ማንነታችን ስለሆነ በዛሬ ልስናየናል ነው። በኮምፕሊመንት ቦታ ላይ የምታስገቡት ላስት ይር ያለፈው አመት፣ ላስት መንዝ ያለፈው ወር፣ ላስት ዊክ ያለፈው ሳምንት፣ የስተርዴይ ትላንትና ኤንድትስ የመሳሰሉትን በኮምፕሊመንት ቦታ ላይ እያስገባን እንሰራለን ማለት ነው። አሁን ፎርሙላው ወይም ደግሞ ስትራክቸሩ ግልጽ ሆኖላችኋል ብዬ አስባለሁ። ኤግዛምፕል በምናይበት ጊዜ ደግሞ ሞር የበለጠ ግልጽ ይሆንላችኋል። ኤግዛምፕል በምናይበት ጊዜ I was a student last year. I was a student last year። በሳብጀክት ቦታ ላይ አይን አስገባው። ፕላስ አይ ቅድም ለወዝ እንደምንጠቀም ለጻድግላችኋለሁ። ፕላስ በናውን ቦታ ላይ ደግሞ ስቱደንትን አስገባው። በኮምፕሊመንት ቦታ ላይ ደግሞ ላስት ይር የሚለውን አስገባው ማለት ነው። አይ ዋዝ ስቱደንት ላስት ይር ማለት እኔ ያለፈው አመት ተማሪ ነበርኩኝ ብዬ በስትራክቸሩ መሰረት መስራት ችያለሁ ማለት ነው። ሁለተኛ ኤግዛምፕል ሺ ዋዝ ቲቸር ላስት መንዝ። ሺ ዋዝ ቲቸር ላስት መንዝ። ሺ ዋዝ ቲቸር ላስት መንዝ ማለት እሷ ያለፈው ወር አስተማሪ ነበረች። ዩ ዌር ዶክተር ላስት ዊክ። ዩ ዌር ዶክተር ላስት ዊክ። ዩ ዌር ዶክተር ላስት ዊክ ማለት አንተ ያለፈው ሳምንት ዶክተር ነበርክ ብላችሁ መስራት ትችላላችሁ ማለት ነው። አራተኛ ዊ ዌር ነርስ ላስት ዊክ። ዊ ዌር ነርስ ላስት ዊክ እኛ ያለፈው ሳምንት ነርስ ነበርን ብላችሁ በስትራክቸሩ መሰረት በቀላል መልኩ መናገር ትችላላችሁ ማለት ነው። ኔጌቲቭ ማድረግ ከፈለጋችሁ ማለት አልነበርኩም፣ አልነበረችም፣ አልነበርንም ለማለት ከፈለጋችሁ ከወዝና ዌር ቀጥላችሁ ናትን ወይም ደግሞ ኖትን በመጨመር መናገር ትችላላችሁ ማለት ነው። ለምሳሌ I was a student last year የነበረውን I was not a student last year ብላችሁ መስራት ትችላላችሁ ማለት ነው። I was not a student last year ማለት እኔ ያለፈው አመት ተማሪ አልነበርኩም ብላችሁ መስራት ትችላላችሁ። She was teacher last month የነበረውን she wasn't teacher last month ብላችሁ ማውራት ትችላላችሁ ማለት ነው። she wasn't teacher last month ማለት እሷ ያለፈው ወር አስተማሪ አልነበረችም ብላችሁ መናገር ትችላላችሁ ማለት ነው። ጥያቄ ለመጠየቅ ከፈለጋችሁ ደግሞ የሳብጀክትንና ዌዝ ዌር ቦታን በማቀያየር በቀላል መልኩ መጠየቅ ትችላላችሁ። ለምሳሌ was he a student last year? was he a student last year? እሱ ያለፈው አመት ተማሪ ነበር እንዴ? ከነበረ yes he was a student last year። አዎ እሱ ያለፈው አመት ተማሪ ነበር። ሁለተኛ ኤግዛምፕል were they doctor last month? were they
ዶክተር ላስት መንዝ እነርሱ ያለፈው ወር ዶክተር ነበሩ እንዴ? ከነበሩ yes they were ዶክተር ላስት መንዝ አዎ እነሱ ያለፈው ወር ዶክተር ነበሩ። ካልነበሩ ደግሞ no they weren't ዶክተር ላስት መንዝ እነሱ ያለፈው ወር ዶክተር አልነበሩም ብላችሁም መመለስ ትችላላችሁ ማለት ነው። የዛሬ ቪዲዮ ይመስላል። ይህ ቪዲዮ እንደተጠቀማችሁ አይሆፕ ተስፋ አደርጋለሁ። እናንተ የምትጠበቀው ሞር ብዙ ኤግዛምፕሎችን እየሰራችሁ ፕራክቲስ ማድረግ እንዳይረሳ። ይህን ቪዲዮ እስካሁን ድረስ ላይክ ካላደረጋችሁ አሁን ላይክ አድርጉት። እንዲሁም ሰብስክራይብ ካላደረጋችሁ ይህን አስተማሪ ቻናል ሰብስክራይብ ማድረግ መቀላቀል ትችላላችሁ። ይህን ቪዲዮ እስከመጨረሻው ድረስ ስለተከታተላችሁ አመሰግናለሁ።